አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሀባይቦቼ እንዴት ናችሁ? ሰላም ነው። ሰላማችሁ ይብዛ ይበልልኝ። የዛሬው ደግሞ ያበደ ነው እኔ በነገራችን ላይ እነሱ ለሚሰሩት ድራማ እኔ መናደዴ እኔ መቃጠሌ ማለት ነው። ወደ እንትናችን ስንገባ በጣም ሳቤላ አሳዝናኛለች። እንግዲህ ማን እንዳሳለፋት ነው እሷ አውቃ ይሆን ምን ይሆን ይመስለኛል። ግን አውቃ የሆነ ድራማ የሰራች ነው የሚመስል። ያው ዲና እንግዲህ ያ ፍላጎቷን ለማድረግ ምንም ነገር ማድረግ ትፈልጋለች፣ ምንም ነገር ማድረግ ትችላለች። እና ምናልባትም እሷ ናት ብዬ ነው ያሰብኩት እንግዲህ ይመስለኛል። ሌላ ሰው የሚወስዳት አይመስለኝም። እንግዲህ እንደዛ እንዳልን ደግሞ ያው ይሄ ዶክተርም እዛ ስለተገኘ እዛ ስለተገኘ ምናልባት ይሁን እንግዲህ ፈጣሪ ወቅ እሱን ሳቤላን ባለችበት ፈጣሪ ብቻት ሳቤላ ምንም ነገር መሆን የለባትም። እሷ የሆነ ነገር ሆነች ማለት ድራማ በጣም ነው የሚያስጠላው ማለት ነው። አባት ደግሞ እንጃ በጣም የሚያሳዝነኝ እንዴት እንዳሳዘነ ያሉ ማለት ነው። እኔ ድራማ ሳይ ማለቅስ ነው ብቻ ሁላችሁም ታለቅሳላችሁ። እስኪ አስተያየት ኮሜንት ላይ ፈልጋለሁ ማለት ነው። በጣም ነው ያሳዘነኝ። የእናት አንጀት የሚባል ነገር በቃ እውነት ነው። እኔ ልጆቼ የሆነ ነገር ሲሆን የሆነ ሲታመሙ ጉንፋን ምናምን ሲያማቸው የሆነ ነገር ይነግረኛል እና በጣም ይማርዳ በጣም የሚያሳዝነው ምክንያቱም በቃ ይነግራል የሆነ ነገር እናት በተለይ እናት የሆነ ነገር ይነግርሻል፣ የሆነ ነገር ይናገራል። በቃ የሆነ የልጅነት በቃ አላቅም ምን እንደሆነ እኔም ስለሚከሰትብኝ ማለት ነው። የሆነ ነገር ከሆኑ በቃ እንግዲህ የሆነ ልክ እንደ ማርዳ ነው መሆኑ። ያ ደውዬ እስከማረጋግጥ ድረስ ሰላማቸው ምናምን ምንም ረፍት አይሰጠኝም። እንግዲህ እናትነት በጣም ከባድ ነው። ግማሽ አካል እስከሆነ ድረስ ከልጅ ላይ ምንም ነገር የሆነ ነገር ሲከሰት እናት ላይ የሆነ ነገር እና አሳዝናኛለች ማለት ነው። ደስታዋን ሳትጨርስ ወደ ሀዘን ምን አለ ስልኩን አንስታ የሆነ ነገር ትላት ኑሮ እሷን አትጨነቅ ነበር። በርግጥ ሳብዬ የሁላቸውም ስስት ልጅ ናት፣ ስስት ልጅ ማለት ነው። እና የሁላቸውም ስስት ልጅ ናት። በጣም ያሳዘነች እናት ምናምን ይመስለኛል። ምንም ነገር አስበሚሳሌ እሷም እንግዲህ ዲናም ያሳበደቻት ምናልባት ነገር ለመቀበያ ያደረገውን ነገር ለመቀበያ እኔ ሲመስለኝ ዲና ታግትና እዚህ ቪዲዮ እንዳይለቀቅባት ለባልተብዬ በዛ የምትከፍለው ብር ብታስቀብል ነው ብዬ ነው ያሰብኩት ማለት ነው። እንግዲህ ያው ኤፊሶ ብር ስለጠየቃት ምናልባት ወደ ስልክ ታከታተለ እዛ ቦታ ላይ ደግሞ ኤፊሶ ለምን ተገኘ? ኤፊሶ ደግሞ ለምንስ ሳቤላን ለማሳደግ አሰበ? ያኔ እሱ ስታወራ ያው ተዘጋጁ አለ እንጂ እዛ ቦታ ላይ እንዴት ከሳቤላ ምን ሊያገኝ ከሳቤላ ማሳደግ ያልተዋጠልኝ የሚያሳድጋት ከሆነ የሚል በጣም የሚያስፈልግ ምክንያቱም እንዴት የሚሆን እንደሚጨነቁ አባት የሚያል እንደሚሰማው ማረግ ያውቃልና እሱ ከሆነ ያሳደጋት በእውነት ከድራማው መውጣት አለበት ማለት ነው። ዲና ከሆነች ደግሞ በእርግጠኝነት ያው ብር አስቀብላ ለኤፊሶ የሚሰጠውን ብር ሰጥታ ባሏን ከሰርቤት እንድትራቀው በዛው እንደቀርባት ያደረገች ድራማ ነው። ወይ ግን ማስመሰል በጣም ነው የምትችለው። በእርግጠኝነት ከውስጧ እኮ አይደለም እንደዛ ነው። በተለይ እነ ዶክተርን አግድማ ስታይ ምናምን ይሆናል አይደል? ማስመሰል በጣም የምትችለው ስትናገር ደግሞ በጣም ነው የምታስጠላው ማለት ነው። ያው ግን እንግዲህ ትወና ስለሆነ ምንም ማድረግ አይቻልም። የተሰጡትን ነገር ነው የሚሰሩት እና አንዳንዴም ጥሩ ሰው ብትሆን አሪፍ ነው በራሴ ማለት ነው። አሪፍ ነው በተለይ በሳቤላ ነገር ሌሎችም ችግር የለውም። ግን ሳቤላ ላይ የሆነ ነገር እርምጃ ተካሄደ በጣም የምናደደው ምክንያቱም ገና በገና የማታገኘውን ገንዘብ ያገኛለሁ ብላ የሰው ማሰቃየቷ በጣም ገራሚ ነው።
በዛ ላይ ልጅ እያለቻት ሴት እያለቻት የዚህን ያህል ጭካኔ ተገቢ ነው ብዬ አላስብም። ግን አንድ ሰው እንግዲህ ያሰራበትን ነገር ያለፋበትን ገንዘብ ብሎ በሚል ያገኛል ብሎ የሚያስበው። በነገራችን ላይ ይሄ ነገር ድራማ ላይም ብቻ ሳይሆን በቃ በየእንትኑ ያኔ እውነተኛም የሆነ እየተከሰተ ያለ ነገር ነው። ያልተሰራ ነገር ገንዘብ ለመውሰድ ሰው ያለፈበትን ነገር ለመውሰድ ሁሉም የሚታረቁት ዘመን ላይ ነው ያለ ነው። ድራማ ላይ አይደለም፣ በእውነቱ የተመሰረተ ነው ብዬ ነው የማስበው ድራማ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ልጆች እንዴ ላይክ ሼር አድርጉ። እና እያስጎበኛችሁ ነው። ግቢዬንም ጠረግ ጠረግ እያደረግኩኝ በዛው የወሬ ሱስ አለብኝ አይደለ? በቃ ይሄን ለእናንተ ካለመጣሁ ምናምን ብዬ ነው እንደዚህ ይሄ ሁሉ እየሮጥኩ ማለት ነው እያጸዳሁ ምናምን ለእናንተ ነው የማወራው ማለት ነው። አንዳንዴም ይደክመኛል። ለምን እየጠጣችሁ በመሀል ነገር ወይም ነገር ነገር እያደረጋችሁ እና ወደ ቀጣይ ሲሄድ ሙልጭ ስራ እየሰራ አይደለም። ሙልጭ ስህተት እየሰራ ነው። ሙልጭ በዚሁ ከቀጠለ በቃ በእርግጠኝነት ፍቅሩን የሚያሳጣው ነገር ነው የሚሰራው። በዚህ አጋጣሚ ማለት ነው ሴት ስንባል አንውደድ፣ ሴት ስንባል ተንኮል አናስብ እንጂ በሰላሙ እንደዚህ እየወደደች እያፈቀረችው አሳልፋ ለሌላ ሰው አትሰጥም ብዬ ነው የማስበው። እነዚህ ካላቆመ ሙልጭ ከሷ ልጅ ጋራ ካላቆመ በእርግጠኝነት ፍቅሩን አደጋ ላይ ነው የሚጥለው ማለት ነው። ስለዚህ ቢያቆምና እሱ የሚጥለውን ነገር ቢተው አሪፍ ነው። ያው በርግጥ እንደትነት ነው ግን ፍቅር መጥፎ ነው የሚባለው። ያው እንግዲህ ከበፊት ጀምራ ነው ሰው የምትወደው። በነገራችን ላይ በዚህ አጋጣሚ ማለት ነው እሱ ሌላ ሴት ወዶ ሌላ ሴት ይከተላል፣ እሱን የምትወደው ደግሞ እሷን ትከተላለች ማለት ነው። እሱን ትከተላለች ማለት ነው። እና በዚህ አጋጣሚ ሮስታ እየሰራ አይደለም። እነዚህ መንቃት አለበት። ሪያክሽንን እያሳየችው ነው እሷ እንደምትወደው እንደምታረገው ከጥቅሙ ጀምሮ የሆነ ምልክት ነገር እያሳየችው ነው። ስለዚህ መንቃት አለበት። እሱ በእህትነት ብቻ ሳይሆን ማየት አለበት። ወረዲ እሷን የሚያሳጣው ነገር ከሆነ ምን ያደርግላታል? ምን ያደርግልሽ? ስለዚህ ምን እንትንን ቢያቁም ደግሞ ያው ይዘገያል እንጂ የራሱ ያረጋታል። እሷ ምክር ትወደዋለች። ፍቅር አለበት። በጣም ነው የምትወደው ግን ይመስለኛል አዲስም ገና ስለሆነች የሆነ ስሜቱን አልተረዳችም። እዚህ ጋር እንዳታው ወጣው ይዞ መስታወት ማለት ነው። አይናቸውን ጨፍኑ፣ አይናቸውን ጨፍኑ ምናምን አላየሁትም ነበር ካሜራው ያው መስኮት ላይ ሄዶ ሲሄድብኝና ሶሪ አይናቸውን ጨፈን እያደረጋችሁ አሳልፉት ማለት ነው። እና በነገራችን ላይ ግቢ አትክልት ምናምን ሲኖር እንደዚህ ያለው ሰው አለ። በነገራችን ላይ ደስ ይለኛል። ግቢ አትክልት ምናምን ሲኖር ደስ ይለኛል፣ ያምረኛል። አየሩም ጥሩ ነው፣ አሪፍ ነው። ግን የሚያስጠላው ነገር ቅጠሉ እየረገፈ በጣም የሚያስጠላው። በተለይ እንግዲህ ከሰራተኛ አድካሚ ነው፣ አድካሚ በቃኝ። ያጠርገዋለሁ እሱ ይረግፋል፣ ያጠርገዋለሁ እሱ ይረግፋል። አልሞም የታባቱ እየጠራረኩት እዚህ ጋር የታባቱ እንት ጓደኞቼ ጋር እያወራሁ እየጠራረገዋለሁ ምናምን ብዬ ያው ሸከተፍ እያደረኩ እየጠራረኩት ነው። ይጠራል፣ ይጠራ አይመስለኝም ራሱ በስሜት ሆኜ ነው ጠርግ የነበረው እና የሚጠራው ላይ ይመስለኛል፣ የሚጠራው ሁሉ ራሱ አይመስለኝም ማለት ነው። እና ድራማውን እስከማይ ድረስ በጣም ነበር እየተጨቀጨቁ ምናምን ይሆናል አይደለ? ወደ እናንተ ይዞ እስከሚመጣ ድረስ የእናንተ አስተያየት እንዴት ነው? አሁን ላይ ያለው ድራማ በተለይ የዲናን በጣም አሁን ላይ በጣም እየጠረጠራት ነው ይመስለኛል። አሁን ራሷ ላይ አደጋ ታደርሳለች አታደርስም? ምናልባት እሱን ለማሳመን ልጇን ነካ ልታደርግ ትችላለች እንጂ የከፋ ነገር አታረግም። ደግሞ በእርግጠኝነት ቀጣይ ፓርት እሷ እንደሳገተቻት ያው ሙሉ በሙሉ እርግጠኛ ነኝ። ምክንያቱም ከእሷ ውጭ ማንም ሳቢራ ላይ ነገር የሚያደርግ ነገር ነው አላስብም ማለት ነው። ያው እንግዲህ እዚህ ላይ እንዳለ በቃ መስተዋቱ ጋር ስመጣ ካሜራው ድቅም እያለ ነው። አላየሁትም፣ ከቀረጽኩ በኋላ ነው ያየሁት፣ ግን አላጠፋም ብዬ ነው። ለማንኛውም ባላየለፉት ማለት ነው፣ ባላየለፉት ያው እያስጎበኘኋቸው ነው። በነገራችን ላይ እያስጎበኘኋቸው ነው። አላህ ኢንሻአላህ የተዘጋጀ ኑሮ በተለይ ለመዳብ ነው የመሰለ ቤት አላህ ይወፍቃችሁ፣ አላህ ይወፍቀን፣ የረፍት እንጀራ ይስጠን ማለት ነው። በቃ ሳንደክም ሳንለፋ በቃ የማታ እንጀራ ይውጣልን፣ የታችን ደግሞ ይጠርልን እያልኩ ማለት ነው። በቃ ይህን መሰለ ቤት
አላህ ይስጣችሁ ዱአ አድርጌያለሁ ለሁላችሁም ማለት ነው። ሙስሊም ክርስቲያን አላልኩም፣ ሁሉንም በቃ ሁላችሁንም ይድረሳችሁ እያለሁ በቃ ያስባችሁታል። ይህን የመሰለ የመዳም ቅመሞች አገር ቤት ገብተን ምናምን ይህን መሰለ ቤት ሲኖረን እረፍት ቁጭ ብለን ምናምን እዚህ ጋር ጭፍር ላይ ቡና ፈርሾ ምናምን መጠጣት እንደዚህ ነው። አላመራችሁ ሞቅ ሲላችሁ ደግሞ ውሃ ውስጥ ገባ እያላችሁ ዋና ተቻላችሁ ማለት ነው። ልክ እንደ እኔ ማለት ነው። ዋና ከቻላችሁ ገባ። እዚህ ጋር ድመት እየገባ በጫማ እያሯሯኩ ነበረ እዚህ ጋር ማለት ነው። በቃ ጥቋቁሮች ድመት ናቸው ደግሞ ውሃ ለመጠጣት ምናምን በቃ ግቢ ውስጥ እየገቡ አስቸግረውኛል እና ያገኘሁት ነገር ነው የምጠርጋቸው። በቃ በጫማም ሆነ ምንም ሆነ በቃ ያገኘሁትን ነው የምወረወርባቸው እና እዚህ ጋር ጫማውን አንስቼ ወደዚህ እያመጣሁ ነው። ዛፍ ውስጥ ገብቶብኝ ነበር። ባለፈው ነበር የወረወርኩት እና ገና ትዝ ሲለኝ ገና እያወጣሁት ነው እና ያን ይመስላል። ወደ ሰላማችሁ ብዝት ብዝት በልልኝ። ያው ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። በረታችሁ እንደዚህ የወሬ ስስ ይዘት ወሬ በፋፋችሁ አቀብላችኋለሁ ማለት ነው። ማለቴ ወሬው ምግብ አይደለም ያልኩት እና ቀጣይ ፖስት እንግዲህ በዚህ አለን። ሌላ ምንም አልጠንም። ቀጣይ ታርት ላይ ሳውዬ በሰላም ትወጣለች ብዬ አስባለሁ። እርግቤ የኔ እርግብ በነገራችን ላይ እኔ እኮ የድና ልጆች ማለት ነው 2 ልጆች አስቀምጣ የሰው ሚስት ሆና እኔ ችበት ሁሉ ማለት ነው። በቃ ሀብን ለማሳመን የማታረገው ነገር የላትም። አሁን እሷ በልቧ ገብታ ምናምን ልጅቷን አንፈራሳ ምናምን ለመኖር አስባ ነው። አይገኝበትን ነገር እንዴት ይወስዳል? ማርዳ ግን መመለስ አለባት ወደ ቤት ባይነኝ። ከዚህ በኋላ ማርዳ በውጭ ከሆነ የምር በጣም ነው የሚያስጠላው ሁሉም ነገር። አብራም ሆነ አለባት ማርዳ ከልጅ አብራም ሆነ አለባት። ለሻውዬ በእናት ናፍቆት በጣም ተሰቃይታለች። ስለዚህ የእናቷን ናፍቆት መጥገብ አለባት፣ ማግኘት አለባት። ማርዳን ደግሞ ይመስለኛል የሕክምና ስህተት ነው። የሕክምና ስህተት ነው እንጂ የሆነ እሷ የምትፈራው በሽታ ምናምን ይኖር አይመስለኝም። ወይም ደግሞ ይመስለኛል ወይ እህቷ ከዶክተሩ ጋር ተነጋግራ ራሷን እንድታሰቃይና እንድትሆን ያደረገቻት ነው ብዬ ነው የማስበው። እህቷ ማርስ ስለሆነች ለማንኛውም እንግዲህ በማንም መፍረድ አይቻልም። ሰው የተሰጠውን ገጸ ባህሪ ነውና ይዞ ስሩ የተባሉትን ነው የሚሰሩት። እውነት ለመናገር የድናት ይሆና ይለያል። እኔም ለወደፊት ፊልም ሰሪ ከሆንኩኝ እንደ ድና ነው የሚሆነው። እንዴ ክፋት ምናምን መስራት በቃ እንደዚህ ይመቻል ማለት ነው። በቃ ለማንኛውም ሰላማችሁ ብዝት ብዝት ይበልልኝ። እኔም እንግዲህ ሸክተሽ ብዬ ግቢ እንደዚህ አደረኩ። መታችሁ መቀበስ ከፈለጋችሁ ቶሎ አህለን ወሳህለን ደውሉ ባይሰራ ሌላችሁ ስልኬ ማለት ነው። ውዶች የማሮቼ ፍቅሮቼ ሰላማችሁ ብዝት ይበልልኝ። ለቻው ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። የመዳም ቅመሞች መተጋገዝ መተባበር አለብን። የሰው እንትን እየሄድን ማየት ብቻ አይደለም። ብንደጋግፍ ተደጋግፈን ብናድግ ባይነኝ። ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ። ሰላም